ዛሬ የምናየው ኤክስነስ ላይ እንዴት ትሬድ እንደምናደርግ እና አብዛኛው ሰዎች ዲሞ እና ሪል አንድ አይደለም የሚሉትን አሳያቸዋለሁ እንዴት አንድ እንደሆነ እናያለን አብረን። አሁን ወደ ፎሬክስ ትሬዲንግ አሁን ወደ ኤክስነስ ብሮከር ገብተናል። ትሬድ የምናደርገው ያው ብዙ ሰዎች ዲሞ እና ሪል አንድ አይደለም ስለሚሉ ነው፣ እሱን ለማሳየት ነው። አሁን ለምሳሌ እኔ ዲሞ አካውንት ላይ ሄዝ አካውንት ላይ 39.19 ዩኤስዲቲ አለኝ፣ ግን $100 ነበር። የሚገርማችሁ ነገር በሱ ትሬድ እያረኩ ነው እየተበላው የሆነ ጊዜ ላይ ትርፍ እያገኘው ነበር። ከዛ በኋላ ብዙ ጊዜ ትሬድ ሳደርግ ያው ብዙም እውቀትም ስለሌለኝ ያው ጀማሪ እንደመሆኔ እንትን አደረኩ ማለት ነው። በጣም እየከሰርኩ መጣ። አሁን እስኪ ወደ ትሬድ እንግባና እሺ፣ አሁን ያለው ታይም ፍሬሙ ማለት ነው 1 ሚኒት ላይ ነው። አሁን እንዴት ትሬድ እንደምታረጉ ነው የምነግራችሁ። አሁን ከስር ሴል እና ባይ የሚል አለ ማለት ነው። ታይም ፍሬማችሁ የፈለጋችሁ ውስጥ ታይም ፍሬም ገብታችሁ ትሬድ ማድረግ ትችላላችሁ። ለምሳሌ ይሄን ትነኩና 1 ሚኒት አለ፣ 3 ሚኒት፣ 5 ሚኒት፣ 10 ሚኒት፣ 15 ሚኒት፣ 30 ሚኒት፣ 1 ሰዓት፣ 2 ሰዓት፣ 4 ሰዓት፣ 1 ቀን፣ ዊክ፣ መንዝ እያለ ይሄዳል ማለት ነው። እኛ የምንገባው 1 ሚኒት ላይ ነው ማለት ነው። 1 ሚኒት ላይ እንገባለን። እሺ፣ 1 ሚኒት ላይ ገብተናል። አሁን እስኪ ይሄ ስትራክቸር ያው ዝም ብዬ ለእናንተ ለማሳየት ነው። እዚህ ጋር ማወቅ ያለባችሁ ነገር ለእናንተ ለማሳየት ነው። አሁን ይሄ ቻርቱ ይሄን ይመስላል ማለት ነው። እስኪ አሁን ለምሳሌ ይሄ በግምት ዝም ብለን በግምት አይከድም። እውነቱን ልንገራችሁ በግምት የሚካሄድ ነገር አይደለም። ግን እኔ ለእናንተ ለማሳየት በግምት ልሂድ ሴል ልበለው። ይኸው ሴል ብዬ ያዋለው። ከዛ ቴክ ፕሮፊትን ይሄ ነው እንደዚህ እናደርገውና ወደ ታች ዝቅ አድርገን እዚህ ጋር እናስቀምጠው። ስቶፕ ሎሳችን ደግሞ እንደዚህ እናደርገውና ስቶፕ ሎሳችን ይኸው እዚህ ጋር አስቀምጠነዋል ማለት ነው። ከዛ ኮንፈርም ትሉታላችሁ። እዚህ ጋር በነገራችን ላይ የምከስሩትን እንትን መጻፍ ትችላላችሁ ማለት ነው። ከዛ ኮንፈርም አለው። አየው ኮንፈርም ብለናል። ከተወሰነ ደቂቃ በኋላ ተመልሰን እንገባለን። ይሄን ይመስላል ማለት ነው። እስኪ ከሆነ ደቂቃ በኋላ ተመልሰን እንገባለን።